እና እንደዚህ አተሆነ ደግሞ አንድ ቀን ብቻዬን ማዘጋጅበት ቀን ብቻዬን በማዘጋጅበት ጊዜ የመጋረጃው ያስቸግራል። አንድ ሰው ራይ ደግሞ መንበሩ ላይ የሚወጣው ደግሞ ያ በጣም ለአንድ ሰው ከባድ ነው። እንደውም አንድ ቀን አስታውሳለሁ ተሽከርክሬ ወዲቄ ያንን ትንላለሁ የላይ የተሰቀለው መንበሩን እንዲያው እግዚአብሔር በኪነ ጥበቡ ነው ያጣኝ። ለማርያም ዘበአማን ዘበአማን እና ይሄን እንግዲህ እንዲያው እስቲ ለሕዝብ ይታይና ምናልባት የዚህ እንዲካም ሕዝብ አይቶ እንዲያው ተረባርቦ አንድ ቤተ ክርስቲያን እንዲያው አቅማችን ፈቀደው እኛ ትልቅ አይደለም አነስተኛም ትሆን እዛ ተዚህ ችግር ለመላቀቅ ነውና ታንባ መጠገና እቲ ሙሽራይ ሰሎሞን የተሳክቶ አመስግኜሽ ድንግል ሕሊናዬ ረክቶ ልጅሽ ልሁን ድንግል ከስርሽ አልጥፋ አንቺን በማመስገን ሕሊናዬ ይትጋ ሕሊናዬ ይትጋ በብርሃን ጸዳል ተከባ እመቤቴ በደመና ዙፋን ተቀምጣ ከፊቴ የጽጌውን ዜማ ስዘምር በደስታ በምስጋናሽ መጥህ ሲሰማኝ እርካታ ሲሰማኝ እርካታ ልጅሽ ልሁን ድንግል ከስርሽ አልጥፋ አንቺን በማመስገን ከዚህ ቤተ ክርስቲያን እንግዲህ አሁን ኦክቶበር ቢመጣ 8 ዓመታችን ነው። 2017 ኦክቶበር ላይ ነው የገባነው። ሌላ ቦታ አተን ዙረን ያገኘነው ቤተ ክርስቲያን ይሄ ነው። ታላቁን በረከት እጅሽ ጠብተሻል እንሰግድልሻለን የጸጋ ስግደትን እመቤቴ ማርያም የጌታዬ እናት ረከብኪ ጸጋ ግብረ ድንግል ያቢ ክብራ ለማርያም ዘበአማን
ያው ነገረን ዕቃ ቤት ሩቅ ነው ያለው፣ ኬለር ነው ያለው፣ እዚያ ነው ማስቀመጥ። ያንም ሆኖ ደግሞ ሁሉንም ዕቃችን አልቻለንም። እዚያም ላይ ሆኖ ጎርፍ ይገባል። ብዙ ተበላሽቶብናል። አልባሳቶቹ ጎርፍ እየገባና ወደ አንባስል ወደ ግሽን አንባ አድርጌኝ እንደ ሕፃን ወደ ቤትሽ ልግባ እረፍ በመስቀሉ እደጅሽ መጥቼ ያለምን ጫጫታ ሁሉንም ረስቼ ረከብኪ ጸጋ ግብረ ድንግል ያቢ ክብራ ለማርያም ዘበአማን ዘበአማን ሩቅ ነው መንገዴ ብርቱ ነው ዳገቱ ንገሪው ለልጅሽ እርሱ ነው ጉልበቱ ሳረግፍ እንደ አበባ ሳልመጣ ባልጋዬ ሕይወቴን አደራ ነፍስና ሥጋዬ። እንግዲህ በምናዘጋጅ ሰዓት እንግዲህ ቅዳሜ ማታ ተዘጋጅቶ ታላደረ እሁድ ጧት ለአገልግሎት ነው የምንመጣው። ዝናብ ሊሆን ይችላል፣ እንደገና ሰው የለም በዚያ ሰዓት። በአሁኑ ሰዓት ግን ያው እነዚህ ልጆች አጋጣሚ ተኢድሽታይን መጥተው ነው፣ ተማሪዎች ናቸው። ዛሬ ሊማሩ ነበር የመጡ። መጀመሪያ ይሄን አዘጋጁ ብያቸው ነው ተኢድሽታይን መጥተው እና ሌላው ደግሞ ያው የኔ ልጆች ዲያቆናት አሉ። ቀሲስ ሲራክም አለ። አሁን ዛሬ የለም። ረከብኪ ጸጋ ግብረ ድንግል ያቢ ክብራ ለማርያም ዘበአማን ዘበአማን ያመሰግኑሻል ዓለም ዘላለም ስምሽ ይጣፍጣል ድንግል ማርያም ለተሰጠኝ ጸጋ ባንቺ አማላጅነት ለልጆችሽ ይብዛ ዕድሜና በረከት ረከብኪ ጸጋ ግብረ ድንግል ያቢ ክብራ ለማርያም ዘበአማን ዘበአማን ሩቅ ነው መንገዴ ብርቱ ነው ዳገቱ ንገሪው ለልጅሽ እርሱ ነው ጉልበቱ ሳረግፍ እንደ አበባ ሳልመጣ ባልጋዬ ሕይወቴን አደራ ነፍስና ሥጋዬ ረከብኪ ጸጋ ግብረ ድንግል ያቢ እና እንግዲህ ማታ በዚህ ሰዓት ምእመናን የሉም። እኛው ካህናቶች ብቻ ነን። ካህናቶች ደግሞ ስራ ተሆኑ ደግሞ አጋጣሚ ቅዳሜ ቀን እስከ ማታ ያሰሯቸዋል። እና እንደዚያ ተሆነ ደግሞ አንዳንድ ቀን ብቻዬን ማዘጋጅበት ቀን አለ። ብቻዬን በማዘጋጅበት ጊዜ ይሄ መጋረጃው ያስቸግራል። አንድ ሰው ራይ ደግሞ መንበሩ ላይ የሚወጣው ደግሞ ያ በጣም ለአንድ ሰው ከባድ ነው። እንዲያውም አንድ ቀን አስታውሳለሁ ተሽከርክሬ ወዲቄ ያንን ትንላለሁ የላይ የተሰቀለው መንበሩን እንዲያው እግዚአብሔር በኪነ ጥበቡ ነው ያጣኝ። ለማርያም ዘበአማን
ዘበአማን ያመሰግኑሻል ዓለም ዘላለም ስምሽ ይጣፍጣል ድንግል ማርያም ለተሰጠኝ ጸጋ ባንቺ አማላጅነት ለልጆችሽ ይብዛ ዕድሜና በረከት ረከብኪ ጸጋ ግብረ ድንግል ያቢ ክብራ ለማርያም ዘበአማን ዘበአማን ልሂድ ወደ አንባስል ወደ ግሽን አንባ አድርጌኝ እንደ ሕፃን ወደ ቤትሽ ልግባ እረፍ በመስቀሉ እደጅሽ መጥቼ ያለምን ጫጫታ ሁሉንም ረስቼ ረከብኪ ጸጋ ግብረ ድንግል ያቢ ክብራ ለማርያም ዘበአማን ዘበአማን ያመሰግኑሻል ዓለም ዘላለም ስምሽ ይጣፍጣል ድንግል ማርያም ለተሰጠኝ ጸጋ እና ከባድ ነው። ጠዋት ግን ብዙ ምዕመናን ስለሚመጡ እጅ በእጅ ይዘውት ይወርዳሉ፣ ችግር የለም። ማታ ጊዜ ግን ይሄ ነው እንደምታየው። ዛሬ አጋጣሚ ልጆች ተገኝተው ነው። ልጆቹ መጥተዋል። ዲያቆናቱ ቀሲስ ስራ ከዚህ ዛሬ የለም። በዚህ ምክንያት እንግዲህ ስራ በሚሆኑ ጊዜ ሰዓት ደግሞ ብቻዬን ማዘጋጅበት ጊዜ አለ እና በጣም ፈተና ነው። አገልግሎቱ አይደለም የሚከብደን። ማታ እዚህ መጥቶ ለአንድ ሰው ይከብዳል። ሰው አይገኝም። የቅዳሜው ሰውም አንዳንድ ሰው አይጠፋም። በስራ ጊዜ ግን ሰሙነ ሕማማት አሁን ከሆሳዕና ይዘን ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ ከሌሊቱ ለምሳሌ ሰኞና ማክሰኞ ከሌሊቱ 8 ሰዓት፣ ሰኞ፣ ማክሰኞ፣ ረቡዕ በሕማማት ማለት ነው። ሐሙስ ደግሞ ወደ 5 ሰዓት ነው የምንጀምረው። ለምን ቅዳሴ 12 ስለሚገባ። ዓርብ ትክክል 3 ትመጣለህ 4 ላይ 04 ላይ ነው የምንሰራው። ከ04 እንግዲህ እስከ 18 ሰዓት ነው የምንውለው። ይህንን ለማዘጋጀት ማታ ተዘጋጅቶ ታላደረ እዚያው ታልሰነበተ አስቸጋሪ ነው። አሁን አንዳንድ ጊዜ እነሱ ይይዙትና የምናነሳበት ቀን አለ። ሰኞን ውለን አንሱ የምንባልበት ቀን አለ። ወይ ማክሰኞ ይሉናል፣ ወይ ረቡዕ ቀን ይሉናል። ከባድ ነው እና ፍልሰታ ደግሞ እንደምታየው 16 ቀን እዚህው ነው የምንሰነብተው። 16ቱ ቀን እዚህ ነው። በዚህ ጊዜም ችግር አለ። ስምሽን ለልጅ ልጅ ነግራለው እናቴ በምልጃ ሰው ሆኛለው። እመቤቴ ስልሽ ነይልኝ ማይበል ሳይነቅለኝ። ስምሽን ለልጅ ልጅ ነግራለው እናቴ በምልጃ ሰው ሆኛለው። እመቤቴ ስልሽ ነይልኝ ማይበል ሳይነግረኝ።
እመቤቴ ብዬ ስምሽን መጥራቴ ቢራቆትብኝ ነው ባዶ ቢሆን ቤቴ አይኖቼን ከእንባ ከለቅሶ ከልክዬ። ሌሎችም በዓላቶች አሉ የሚቀደሱ አይታለፉም። እንደ ልደት፣ እንደ ጥምቀት፣ ኪዳነ ምሕረት፣ አቡነ አረጋዊ በስራ ቀን ሲውሉ ቅዳሴው ይቀደሳል። ንግሱ ደግሞ የሚቀጥለው እሁድ ይደረጋል ማለት ነው እና በዚህ ሁሉ ብዙ ዕርገት፣ ማይዶት፣ አዲያማሙስ፣ በየወሩ ኪዳነ ምሕረት፣ በየወሩ ማርያም የሁሉ አገልግሎት አለ። በዚህ ሰዓት ሁሉ ይሄ እንደዚህ መዘጋጀት አለበት። ለአንድ ሰው ከባድ ነው፣ ጧት ደግሞ ይከብዳል። ልብሽ ይራራልኝ ወደኔ አዘንብዬ እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት። ሔዋን ሰታኝ ከበለሱ ፍሬ ራቁቴን ብቆምም አፍሬ ልብሴን ይዘሽ ወደኔ መጥተሻል ደጓ እናቴ ቤቴን አድምቀሻል። ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት። እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት። በእናትነት ሕይወቴን ጎብኝታው ልብ ያረፈ ተነቅሎ በሽታው ሰንሰለቴ ከእጄ ተቆረጠ መራራዬን በልጅሽ ጣፈጠ። ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት እና ይህን እንግዲህ እንዲያው እስቲ ለሕዝብ ይታይና ምናልባት የዚህ እንዲካም ሕዝቡ አይቶ እንዲያው ተረባርቦ አንድ ቤተ ክርስቲያን እንዲያው አቅማችን ፈቀደው እኛ ትልቅ አይደለም አነስተኛም ትሁን እሷ ተዚህ ችግር ለመላቀቅ ነውና ታንባ መጠጊያ ናት። እቴ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማምላክ ግቢ ከቤቴ ሁሉም ሰው ለራሱ ወንበር ሲዘረጋ የክብርን ሽልማት ለራሱ ሲያስጠጋ ድንግል እንደ ባሪያ ውሃ ተሸክመሽ ጌታን በትሕትና ታገለግያለሽ። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርኅይተ ሕሊና ጽላት ዘሙሴ ዕፀ ጳጦስ ዘሲና ጽላት ዘሙሴ ዕፀ ጳጦስ ዘሲና
ጸናጽል 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 ለአሮን ካህን ጸናጽል 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 ለአሮን ካህን ጸናጽል 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 ጸናጽል። እንግዲህ ይህን ሰው በብዛት አያውቅም የማታውን። ጠዋት ግን ብዙ ሰው ስለሆነ እጅ በእጅ ስለሆነ ያን ነው የሚያውቀው። ተዛ ይተዋል እንግዲህ ተታች ተነስቶ ያን ተሸክሞ ሲያወት እዚህ ላይ መጋረጃ ተዘርግቶ ስታይ የቃ ያለ አይመስልም። ውስጥ በተለያየ አይነት ብዙ ዕቃ አለ፣ ሻንጣዎች አሉ። እና እንግዲህ ይህንን ምናልባት እንደ አንድ ምእመናን አይተው ይህን ተመልክተው ምናልባት ቦታ ብናገኝ እዚያ ላይ እንዲያው ሁሉም ርብርብ እንዲያደርግልንና ተዚህ ችግር እንድንላቀቅ የሚል ነው ኮሚቴው። በቀደም የልማ ኮሚቴው ተሰብስቦ እንዘንብል ኢንታጎል እንዘንብል ኢንታጎል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል ቃለ አብያው የመረጠሽ በተዋህዶ ያደረብሽ አማናዊት ጽዮን ማርያም አንቺ ነሽ። ማይደረ መለኮት ድንግል አንቺ ነሽ። እምከብካበ ወልዳ ለድንግል እምከብካበ ወልዳ ለድንግል እንዘንብል። እንዲያው እኛንም ተዚህ ሁሉ እንግዲህ 8 ዓመት ኦክቶበር ቢመጣ 8 ዓመት ነው። ተላይኛው ቤተክርስቲያን ግን 5 ዓመት ከ6 ወር ነው ቆየው። ላይኛው አጠቃላይ ይሽ ቤተክርስቲያን ሴፕቴምበር ላይ 14 ዓመቷ ነው የሚመጣው። ፊታችን ሴፕቴምበር 14 ዓመት። ላይኛው በነበርን ጊዜ 5 ዓመት ከ6 ወር እዚያው ስለሆነ እዚያው ክፍል ውስጥ ነው ያለ። ከዚያው አውጥተን እዚያው ነው። ብዙም የሚያስቸግር ነገር አልነበረም። እንዘንብል ኢንታጎል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል ረቂቅ ቃል የተጻፈብሽ ድህነታችን የታወጀብሽ ህትም ሰሌዳ ብፅዕት አንቺ ነሽ። የኪዳኑ ጽላት ብፅዕት አንቺ ነሽ። እምከብካበ ወልዳ ለድንግል እምከብካበ ወልዳ ለድንግል እንዘንብል ኢንታጎል እንዘንብል ኢንታጎል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል
እንከብካበ ወልዳ ለድንግል ሙሽራሽ ሆነ ቸሩ ልጅሽ ስጋችን ነስቶ ከስጋሽ በመርገመ ኃጢአት ስንቆሽሽ ሕይወትን አደለን ሆነን ፈዋሽ እምከብካበ ወልዳ ለድንግል እምከብካበ ወልዳ ለድንግል እንዘንብል ኢንታጐል እንዘንብል ኢንታጐል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል አሁን ይሄ ተዚያ ይዞ ከዚያ ተሸክሞ እዚህ መምጣት በጣም ከባድ ነው። እንደገና ደግሞ ይሄ ከበሮ ከአሜሪካ ወደ 1600 ምናምን ዶላር ነው የፈጀው። ሲመጣ በጣም እንትን ይል ነበር። ታቹ ቅዝቃዜ ነው። እዚያ ውስጥ ሲሄድ አሁን ብታየው በጣም በጣም ከበሮ ነበር። ይሄኛው ጥሩ ከበሮ ከአሜሪካ ነው የመጣው። ግን ያ ታቹ ፍሪጅ ነው። ታች ያለው ከበሮ እንግዲህ ሞቃት ቦታ ያለበት ደህና ቦታ ነው። የለማ ቦታ ነው፣ ፍሪጅ ነው። አንዳንድ ጊዜ ጎርፍ የሚገባ እና ነው እንግዲህ እግዚአብሔር መቼም ብዙ እየታገልን ነው። መብርሃን ፈቃዱ ቢሆን ወላዲተ አምላክ ቦታ ባገኘን ጊዜ እንግዲህ ይሄንን ድካማችንን የአንድ ቀን ነው የተቀረጸው፣ ግን ሁልጊዜም እንግዲህ ይሄም መሆኑ እናስታውቃለን። እግዚአብሔር ይስጥልን እናላለን። እግዚአብሔር ይጠብቅልን። አሜን። እምከብካበ ወልዳ ለድንግል እንዘንብል ኢንታጐል እንዘንብል ኢንታጐል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል ረቂቅ ቃል የተጻፈብሽ ድህነታችን የታወጀብሽ ሕትም ሰሌዳ ብፅዕት አንቺ ነሽ፣ የኪዳኑ ጽላት ብፅዕት አንቺ ነሽ። እምከብካበ ወልዳ ለድንግል እምከብካበ ወልዳ ለድንግል እንዘንብል ኢንታጐል እንዘንብል ኢንታጐል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል እንከብካበ ወልዳ ለድንግል ሙሽራሽ ሆነ ቸሩ ልጅሽ ስጋችን ነስቶ ከስጋሽ በመርገመ ኃጢአት ስንቆሽሽ